ቤተሰቤ ሁሉ የስኳር በሽታ ይዟቸዋል። እኔ ግን ምንም አላቅም ነበር። እዚህ አሜሪካ ደግሞ ሁሉም ነገር ስኳር የተሞላ ነው። ቤተሰቦቼ በሙሉ የስኳር በሽታ አለባቸው። እኔ ግን አላቅም ነበር። እዚህ አሜሪካ ደግሞ ሁሉም ነገር ስኳር የበዛበት ነው። እንዴ እንደ እህል ቡና የሚሸጡትም ጭምር። ብዙ ጤናማ የሚባሉትም ቢሆን ስኳር ይይዛሉ። የት ነው የሚደበቀው? አይታይም እኮ። አብዛኞቹ የታሸጉ ምግቦች ብዙ ስኳር ይይዛሉ። ታዲያ እንዴት ነው የምናውቀው? እዚህ ሁሉ ነገር ፈጣን ነው። የኛ ባህላዊ ምግብ ግን ስኳር የለውም። ባህላዊ ምግብ ጊዜ ይወስዳል። እውነት ነው። ለጤናችን ኢንቨስትመንት ነው። ዘመናዊነት የራሱ ጥቅም አለው። ባህላዊነት ደግሞ ጤና ነው። ስለዚህ መምረጥ አለብን ማለት ነው። እናንተስ ምን ትላላችሁ? ኮሜንት አድርጉ። በቀጣይ የመለያ ንባብ እናያለን። ስኳር እኮ የትም ቦታ አለ። መለያዎቹን እንዴት ነው የምናነባው ታዲያ? በጣም ብዙ ስሞች አሉት። የትኛው ነው ስኳር? ግራ ያጋባል እኮ። እውነት ነው። ብዙ ጊዜ ይደበቃል። ግን የኛ ባህላዊ ምግብ መለያ ያስፈልገው። እውነት ነው። ግን ሁሌም አይገኝም። አብዛኛው የኛ ምግብ በተፈጥሮ ስኳር የለው። እንደ ዳቦና ወጥ ማለት ነው። እዛ መለያ ማንበብ ትልቅ ሥራ ነው። እዚህ ደግሞ ጥበብ ነው። ቤተሰብን መጠበቅ ነው። ግን ባህላዊ ምግብ ማዘጋጀት ጊዜ ይወስዳል። አዎ ጊዜ ይወስዳል። ግን የቤተሰብ ጤና ዋጋ አለው። ስለዚህ ሁለቱንም ማወቅ ይሻላል። አዎ መለያ ማንበብና የኛን ምግብ መመገብ። እናንተስ ምን ትላላችሁ? ኮሜንት አድርጉ። ጤናማ ምርጫዎች ቤተሰብን ይጠብቃሉ። ከወደዳችሁት ላይክ ያርጉ፣ ሼር ያርጉ፣ ሰብስክራይብ ያርጉ። እንደዚህ ያሉ የኤአይ ቪዲዮዎችን ለመቀጠል ታላቅ ድጋፍ ነው።